ያለበት አንድ መኪና ከገዛ ለሷ አንድ መኪና ላንቺ፣ አንድ ጋሪ ለሷ ከገዛ አንድ ጋሪ ላንቺ፣ አንድ አህያ ለሷ ከገዛ ለአንቺም አንድ አህያ መግዛት አለበት። እሺ ምን እንደዚህ ያረግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ናችሁ? እኔ ደህና ነኝ አለሁላችሁ። ዛሬ ማለት ነው የምገኘው ከነሰይድ ሰፈር ነው ማለት ነው የምገኘው። ይኸውላችሁ እንዲህ ተሸፋፍኜ ከሚስቶቹ አንዷን ላገኛት ነው ማለት ነው። ላለመታወቅ እሞክራለሁ። ከታወኩም ግን ኖርማል ነው ማለት ነው። ካወቀችኝ አወቀችኝ፣ ካላወቀችኝ ግን ሸውጃት ሄዳለሁ ማለት ነው። ማገኛት ሀዊን ነው ማለት ነው። ካወቀችኝ ለሷ ያዘነ ሰው አስመስዬ በቃ ለምን አንቺን በጣም እየተበደልሽ ነው፣ ለኢማን ብቻ ለኢማን ነው ሁሉ ነገር የሚያደርግላት፣ አንቺን በጣም እየበደለሽ ነው ምናምን ብዬ ለሷ እንዳዘንኩ አድርጌ በኖርማልም እኔ መለዩ ካወቀችኝ እኔ መለያየቱን እንኳን ተለይቻለሁ፣ ግን አንቺ በጣም እየተጎዳሽ አሳዝነሽ ነው እላታለሁ ማለት ነው። ካላወቀችኝ ደግሞ ልክ የቻልኩትን ያክል ድምጼን እቀይራለሁ ማለት ነው። እንደ ምክር ደውዬላታለሁ፣ እየመጣች ነው ማለት ነው። ሳወራትም ድምጼን ቀይሬ ነው ማለት ነው። ልመክርሽ ነው፣ ሚዲያ ላይ ስለማይሽ አሳዝነሽ ነው፣ በጣም ነው የተጎዳሽው፣ አንቺ በጣም የዋነሽ፣ በጣም ምስኪን ነሽ፣ በጣም ጥሩ ሰው ነሽ ምናምን ብዬ ነው ማለት ነው። እሷን ላያይዛቸው ፈልጌ ነው ማለት ነው። ሁለቱ እኔ ለካን ምስኪን ነኝ ብላ ሄዳ እንድጨፍርባቸው ማለት ነው። እና በቃ እንደዚህ የለም አሁን እንደዚህ ብዬ ነው ማለት ነው። ካወቀች ደግሞ ያው ላንቺ አይደለም የተሸፈንኩት፣ ሰይድ እንዳያየኝ ነው። ሰይድ እንድታገኘኝ እንደማይፈቅድልሽ እርግጠኛ ነኝ። አንቺ ሞኝ ስለሆንሽ የሰይድን ጸባይ ስለማታቂ ምናምን ወዘተ የሚሉትን ነገር ብዬ ማለት ነው እሷን ለማሳመን እሞክራለሁ ማለት ነው። እንድታቀይ ለማድረግ በጣም እጥራለሁ። ካወቀች ግን ኖርማል ነው። ያው ለሷ ያዘነ መስዬ ስለሆነ ማለት ነው። እኔንም ልክ እንዳንቺ እየገዛ ነው እንደዚህ ባዶ እጄን ያስወጣኝና በጣም ጎበዙኝ ምናምን ላታለሁ ካወቀች። ካላወቀች ግን ደና ምክሮች ማለት ነው ከሱ ጋር የሚያጣላት የሚያፋጃትን ነገሮችን እለኩሳለሁ ማለት ነው እንደ ክብሪት። አሁን እየመጣች ነው ማለት ነው። መዘገጃጀት እንጀምር። አሁን ያው ሰፈራቸው ስለሆንኩኝ በዚህም ልትመጣ ትችላለች። በየትኛው እንደምትመጣ አላውቅም። እና ለማንኛውም እንግዲህ ድምጼ ትንሽ ያስቸግራል። የኔ ድምጽ እኔ ምን አይነት ድምጽ እንደሆነ አላውቅም ማለት ነው። ለመቀየር እቸገራለሁ። እንደዚህ ነው። እንደዚህ ዝቅ ልበል ወይስ ከፍ ልበል? አይ እንደዚህ ደግሞ መሰለኝ በቃ። አይ እንዳጠረጥር እንትን ጉንፋን ይዞኝ ነው ምናምን ላታለሁ ማለት ነው። እና ያው ኒቃብ ልለብስ ነበር ግን ትጠራጠራለች ብዬ ነው ማለት ነው። ምናልባት ከዚህ በፊት ኒቃብ ለብሻ አግኝቻቸው ስለነበረ ትጠራጠራለች ብዬ ነው። እና እንደዚህኛም የምትጠራጠር አይመስለኝም። ያው ፊት ለፊት ትመጣለች ላ ስለማታስብ ካወቀችም ደግሞ እንግዲህ ቦክስም ካለው የምትማታም ከሆነ ጣ አርጋት ላጥ ነው ማለት ነው። በጨዋ ደንብ ከሰማችኝም ደግሞ በጨዋ ደንብ አስረድቻት እንለያያለን ማለት ነው። እስኪ እንግዲህ ጣውንቴ ላገኛት ነው ትላላችሁ። ከጣሀዊ ምን ትመስላለች? እንዲህ ያናግሪያት አላቅምና ያው ሁሌ እንትን ላይ ዩቲዩብ ላይ ሳያት በቃ ሁሌ ወደ ገንዘብ እንዳመዘነች ነውና እንደው የሰይድ ሚስቶች በቃ ከሱ ገንዘብ እንዳስበለጡ ነውና ያሳዝነኛል። እኔ ሰላም ነው ማዘ እርሱ ነው ተደወሉልኝ። እንዴት ነሽ? አይደለ አዊ ነኝ ደህና ነው። ወገቤ ወላ ተንቀጠቀጠና ወይ ታረ ተቀምጡ ወንበር ላጣለሁት። አረ ችግር የለውም። ያን ቦታ እንደ ብዙ አረ ችግር የለውም። የሰው ሀገር ናት። የሰው ሀገር እድሜንም ጉልበትንም ነው የሚጨርሰውና የምሮትን ነው እንዴ? እድለኛ ነሽ አንቺ። እንዴት እድለኛ ልጅ ነሽ? ያው እዚህ ሀገር ውስጥ ቁጭ ብለሽ ያው ሞኝነት ስላለብሽ እኔ በሚዲያ ላይ አይሻለሁና በሚዲያ ላይ በምሰሩት ነገር በጣም የዋህ ነሽና ታሳዝኝኛለሽ ልጄ። እና ያው ሴትም ስለሆንኩኝ እኔ አንቺም ሴት ስለሆንሽ ልጅነት አንዳንዴ ሳናቀው ያጠቃናልና ትልቅ ሰው ያስፈልግሻል ብዬ ላንቺ በማዘን እስኪ ስልክሽን በጣም በማፈላለግ ነው ያገኘሁትና እና እኔ የመጣው ከሳውዲ አረቢያ ነው ማለሽ። እሺ ግን ስሞት ማን ነው? አይ ስሜ ምን ያደርግልሻል እናቴ። ግን ድምጾት ግን ብዙም አዲስ አልሆነብኝም። አንዳንዴ ድምጽ መመሳሰል እኮ ሰው ይመሳሰላል። በዚች ምድር ላይ ከሰባት ሰው ጋር እንመሳሰላለን ይባላል።
እሱማ ልክ ነው። ግን ከሆነች ማቃት ሴት እያለችና ከሷ ጋር ትንሽ ተመሳሰላችሁብኝ። ድምጼ ምን ያደርግልሻል? አሁን ድምጼ ላይ ሳይሆን ምክሬ ላይ አተኩሪ። ወገቡትን በጣም ሞታል እንዴ? ኧረ እዛው ችግር የለውም እናቴ፣ ችግር የለውም። እኔ አሁን ትንሽ መክረሽ እኔ ልሄድ ነው። እሺ ወይስ ለምን እዚህ ጋር ተቀመጡ? እና ኧረ ቆይ ልጄ ተረጋጊና። ወጣትነት ችግር ነው በጣም ወጣትነት በጣም ብዙ ዋጋ ያስከፍለናል ልጄ። ባለማወቅ ብዙ እንጎዳለን። ልክ ነው ማዘር። ባለማወቅ ብዙ ነገር እናደርጋለን እና ባለማወቅ እንዳትጎጂ ፈልጌ ነውና ለኔ ያስበውልኝ ነው። አዎ ይወዱኛል ማለት ነው። ላላ ብዬ ልጄ ላላ ብዬ እኔም ላላ ብዬ ወደታለሁ ማዘርዬ። ሀቢብቲ ማለሽ እና ረጅም አመት ነው የሰራሁትና አሁን ምንድነው ያቺ ጣውንትሽ ማን ነው ስሟ? ሱመያ ወይስ ኢማን? አብራሽ የምትኖረው ሁላችንም ሱመያንም አያለው ኢማንም አንቺንም ነው ማያችሁና ከሁሉም አንቺ በጣም የዋህ ነሽ። አንቺ በጣም የዋህ ነሽና ኢማን ከኢማን ዘመድ ጋር ጉንፋን ምናምን ይዘኝ ነው። እሺ አገር አየር ማክስ አይደለም እኮ ልጅ አየር እንትን ስላለብኝ አየር ሲቀያየርብኝ ወገኔ ደግፎት። አረ አየር ሲቀያየርብኝ እንደዚህ ሆኖ። አዎ አየር ስለተቀያየርብኝ ነው። እሺ ያጋጥማል ማዘር። ያው ምክር ስለሆነ ምንም ወደ ቤት ሻብረሽ አልሄድም። እኔም ወደ ቤቴ ነው የምሄደው። ሌላ ጊዜ ከፈለግሽ ቀስ ብለን ይሄ እንትኑ ሲለቀኝ እንገናኛለን። እሺ አዎ ችግር የለውም። ጉንፋን ባይለቆትም እኮ አረ እኔ እንደ እንትኑ ነው ቢነው እንደ አላጀርክ ነገር ነው። ግን አይኖት ግን አዲስ አልሆነብኝ ማዘር። እሺ አስታውይ። ማስተዋል ጥሩ ነው። ችኩል አትበይ። እሺ አዳምጪ። ሰው ሲያወራልሽ በራስሽ ዓለም አትጓዥ። እሺ ማስተዋል ጥሩ ነው። ልጅነት ዋጋ ያስከፍላል። እኔ በአንቺ እድሜ እያለሁ እንደዚህ ነበርኩ። እንደዚህ ነበር የሚያደርጉት? አዎ እና ባልነበሩት ባል የሌለው አለ ብለሽ ነው። እና ዋናው ጉዳይ መጣውበት ብለሽ አዳምጪኝ። እሺ ከኢማን ዘመድ ጋር አብረን ነበር የምንሰራው ሳውዲ አረቢያ። እሺ እና ለኢማን አንዴ ባዶ ቤት ተከራይቶ ከኢማን ዘመድ ጋር አብረን እንሰራ ነበር። አብረን ትሰሩ ነበር ከኢማን ዘመድ ጋር? ኦኬ ኢማን ዘመድሽ ነች ማለት ነው? ከኢማን ዘመድ ጋር። ከኢማን ዘመድ ጋር። ኦኬ እኔ ኢማንን አላቃትም ልጅ። ከኢማን ዘመድ ጋር አብረን እንሰራ ነበር። እሺ እና ሳውዲ አረቢያ ላይ ያለን የሆነ ጊዜ ቤት ባዶ ከሰርኩ ነው ምናምን ብሎ ቤት እንትን አላላችሁ? የዛን ጊዜ ለኢማን ነግሯት ኢማን ታውቅ ነበር። እሺ ልጅ እኔ ከዘመዷ ጋር ሲያወሩ እየሰማው መሽ ኢትዮጵያ ገብቼ ላናግርሽ ብዬ ቁጥሯንም የወሰድኩት ከሷ ላይ ነው። ያንቺ ቁጥር ሰጥታ ስለነበረ የምሮቱን ነው። አዎ ልጅ ልብ ብለሽ አዳምጪኝ። እንግዲህ እኔ ልንገርሽና መፍረድ የራስሽ እንግዲህ ማገናዘብ አንቺ ነሽ። እኔ ከሌላ ላውርድ። የኢማን ዘመድ ለኢማን ለዘመዷ ሁሉን ነገር ትነግራታለችና እየተመካከሩብሽ ነው። አስታዊ። አዎ ኢማን ቤት ባዶ እንደሆነ ከሰርኩ ሲላት እሺ የምትለው ጋር እያመጣ ሲሰጣት ችግር የለውም ብላ ፈረሱን አንቃ መስመው እሷ አድርጊ ብሏት ነው። እሺ ልጅ እውነቱን ነው። አዎ ልጅ እኔ ለማን ብዬ ዋሻለሁ? ሲጫወቱብኝ ነበር ማለት ነው። ሁሉን ነገር የሚያረጉብሽ እየተመካከሩብሽ ነው። እና አንቺ ፍቺ ጠይቀሽ እንትን እንድትይ ነው ከህይወታቸው እንድትወጪ ነው የሚፈልጉት። ይሄ ሁላ የኢማን ሴራ ነው ልጅ። መኪና የገዛላት ለሷ ለአንቺ ያልገዛልሽ እሷ ምስኪን አስመስሎ አንቺ ምንም ስለማታቂ ከሷ ጋር እየተመካከረ ነው። እሺ ሆን ብሎ ነው እንደዚህ ያደርጉት ማለት ነው። እኩል ነው መታየት ያለበት። አንድ መኪና ከገዛ ለሷ አንድ መኪና ላንቺ፣ አንድ ጋሪ ለሷ ከገዛ አንድ ጋሪ ላንቺ፣ አንድ አህያ ለሷ ከገዛ ለአንቺም አንድ አህያ መግዛት አለበት። እሺ ግን እንደዚህ ያደርግ። ስለዚህ ይኸውልሽ አንቺ ዛሬ ሆኖ ሂደሽ አታልቅሽ ልጅ አታልቅሽ። እኩል ነው ማየት ያለብሽ። እሺ ግን በጣም አመሰግናለሁ። እሺ እንደዚህ ስላሰባችሁልኝ። ለምን ነው ልጅ የምታለቅሽው? ምን ለማስለቀሰሽ? በጣም አመሰግናለሁ ማዘር። ግን እሺ ኧረ ችግር የለውም እናቴ ችግር የለውም። አታልቅሽ እሺ። እና መኪናም ሲገዛ ታውቅ ነበር ይመም ማለት ነው። መኪና ሲገዛ ሁሉንም ነገር እየተመካከሩ ነው። አንቺ ከህይወታቸው እንድትወጪ ፈልገው ነው። አውቆ እንደዚህ ያደርጉ አውቆ እንደዚህ የሚያደርጉ። አሁን ይኸውልሽ ማልቀስ አይደለም
ያቺ ሱመያ የምትባለው ሚስቱ እንኳን እሷ እየወጣች ስታስፈራረው እንዴት እንደሚፈራ ታየሽ? አረጋለሁ ያለችውን ነገር ታረጋለች። እሺ ስለምታረግ ነው። አንቺ እየተጫወተብሽ ነው። እኔ ቅጥልብዬ ስላንቺ እንዴት ረረብዬ እንዴት እንደምታሳዝኝ መቼ ላግኛት መቼ አግኝቼ ልንገራት እያልኩኝ ነበረ። አሁን ያገኘሁሽ እየሰማሽ ነው። ዛሬውኑ ገና ሳትገቢ መኪናው ላይ ቤንዚን አርከፍክፈሽ አቃጥለዋለሁ በስም ያዙርልኝ ወይ ደግሞ ግዛልኝ በይ። አሁን ነው ገብቼለው ምንም ነገር ሲያደርጉሽ ለኔም ቤት እንደሱ አንድ ክፍል ቤት ነው ተከራይቶ የሚያስቀምጥሽ አይደለ? ለምን ሲባል እኔ ነኝ አንድ ክፍል ቤት ተከራይቶ እንዲያስቀምጣት ያደረኩኝ። እሷ ከኔ በላይ መሆን የለባትም ከኔ በታች ነው እንጂ እያለች ሪከርዷን እየሰማሁት ጨጓራ ረር ብሎ መቼ ላግኛት ይችልሽ እንደው እያልኩኝ አንድ ክፍል ቤት አንቺ ተከራይተሽ እሷ ሙሉ ግቢ ላይ ይዘና እያለች ያቺኛዋን ብትሆን የልጆቹ እናት ተብዬዋ ሙሉ ግቢ ነው ያላት። የሚሆነው ይሄኔ ከቤታችሁ ወይ ከናንተ የሚያምር ይሆናል የሷ ቤት። ስለዚህ አንቺም ሄደሽ እኔንም እኩል ከይማን ጋር ሙሉ ግቢ ተከራይልኝ፣ ካለዛ ግን ከይማን ቤት እንዳትወጪ ራስሽ ውጪ ባያስሽ። እሺ ገብቼ አሁን ነው ብላችሁ ከማንም እሷ በምን ብትበልጥሽ ነው? በምንም አበልጠኝ። በምን ብትበልጥሽ ነው እንደዚህ የማንም መጫወቻ የምትሆኚ ልጄ? እሱን ገብተሽ አፍንጫውን ያዡ። አፍንጫውን በዚህ በቦክስ ነው ብሎ እንደውም ገብቼ አሁን በእሷንም ባት እሱ መኪናንም አቃጥለዋለሁ ከሌለ እኔ ካልገዛልኝ፣ ቤቱንም አቃጥለላቸዋለሁ ለኔ ካላረጉልኝ። በቃ እኔ ከማን አንሳለሁ? ከማንም አላንስም። በቃ እገላቸዋለሁ ነው ሁለቱን። እሺ ማዘር በጣም አመሰግናለሁ። ጎበዝ ልጄ እና ምክር የሚሰማ ልጅ ደስ ይላል። አሁኑን ወደ ቤት ሂጂና አፍንጫቸው ወሮከማቸው። ከዚህ ይርቃል እንደ ቤትሽ? ኧረ አይርቅም፣ እዚሁ ነው። ያንቺ ነው የኢማን ነው? ያው የኢማን ነው። አሁን አንቺ ጋር በሳምንት ስንቴ መጥቶ ያድራል? ወይ አንዴ ወይ ሁለቴ። አንዴ ወይ ሁለቴ። አብዛኛውን ኢማን ጋር ነው። እኔ ራሱ አብረሽ ልትተኝ የነበረ ጊዜ መሬት ላይ ውረጅና ተኝ ማለት ንቀት እኮ ነው። በጣም ንቀት። አንቺ ያው ካሜራ አድርገሽ ልትፈትኛቸው ነው፣ ግን ንቀት ነው። እንዴት ነው መሬት ላይ ውረጅና ተኝ የሚልሽ? እንዴት ቢደቀኝ ነው ነው? እንዴት ቢደቀኝ ነው? እንደውም አብራችሁ ሁኑ ሚስቶቼ፣ ሁለታችሁን ማቀፍ የተኛለው እኮ ማለት ነበር። ወይ ደግሞ እኔ ወርጀላችሁ እናንተ ተኙ ማለት ሲችሉ ምን ማለት ነው? ተኝ መሬት ላይ ውረጅና ተኝ አትረብሽን ማለት ምን ማለት ነው? አስተካክላለሁ ነው። ይሄ እኮ ንቀት ነው ልጄ። አንቺ ምን ያክል ቢንቅሽ ነው? ምን ያክል ቢንቅሽ ነው? በሳምንት ሁለት ጊዜ እኩል መጥቶ ካላደረ እኩል ካላደረገልሽ ቁጭ አድርገሽ ተፋረጁ እንዳትለቂው። አለቀው በቢላ ነው እንደውም ሲጥ አድርጌ መንገለው ሁሉ ነገር ካለ ልግደላቸው እገላቸዋለሁ፣ ግን አብረን ነው መንገላቸው። አታግዙኛላችሁ። ሐራም ነው ሰው አይገደልም። እሺ አዎ፣ አንዳንዴ የሚያደርጉትን ነገር ማውራት ይኸውልሽ፣ አንቺ እኮ ሳይል ልብሽን በደንብ አቆታል። ሀዊ ታወራለች፣ ትለፈልፋለች፣ ግን ምንም አታመጣም እያለች ነው። አታውሪ፣ እሺ ብዙ አታውሪ። እሺ ማዘሪ ጸጥ በይና ድርጊት ነው ዋናው። እሺ ዋናው ምንድነው? ዋናው ድርጊት። እሺ ማዘሪ እሺ። አንቺ እነሱን ምንድነው ማድረግ ያለብሽ? ለአይማን ያደረጋትን ሺቲ ከገዛ ሺቲ አስገዥ። እሺ ፓንት መንገዛ ፓንትም ላስገዛ፣ ምንም ግዛ አስገዥ። ለአንቺም ጡት ማሳጅም ሲገዛ ስትፈልጊ አስገዥ። ጸጉር ማሳጅም እንደዛው። አዎ ለአንቺ ለሷ የሚያደርገውን በሙሉ አድርግልኝ ማለት ግዴታው ነው። ከዚህ በኋላ ጫውን ይዘሽ አድርጊው። እሺ ጆሮን ይዤ ነው ማስብለው። አዎ እንደዚህ እያጠራጠርኩት ነው እንደው ጆሮን አጥልጥዬ ነው እንደውም ገዛልኝ። እንደዛ አድርጊ። እሺ ማዘርዬ። እና ቤት አገቡ ታዲያ? አይ ልጄ ሌላ ቀን። አሁን አንቺ ቤት አንድ ክፍል ቤት ናት። እዚህኛው ሙሉ ግቢ መብት የለሽ አንቺ እናቴ። አንቺም እኮ ያው እንደ ለኢማን እኮ ነው አንዳንዴ እኮ የኢማን ሰራተኛ ሁሉ ነው የምትመስኝ። ታሳዝኝኛለሽ በጣም። እሷ ሙሉ ግቢ ተከራይታ አንቺ ለነሱ ተላላኪ፣ አንቺ ለነሱ ቤት የምትሄጂ ባልሽ ቤት እንደ እንግዳ ያቺኛዋ እንኳን የልጁ እናት እንደፈለገ ስታሯሩጠው አንቺን ደግሞ በተቃራኒ እንደፈለገ ያሯሩጥሻል። ወደ ቤትሽ ሂጂና። እሺ ሄዳለሁ። በቃ ሄጄ ልክልካችሁ ነው። ጇን ይዘሽ አስወጫት እና በዚህ ነው ጆሮው የምቆርጠው። ይኸውልሽ ልጄ ይማንን መጀመሪያ የምታደርጊ ምንድነው ታውቂያለሽ? ይማንን እጇን ያዥና አሽቀንጥረሽ ጣያት ከቤት። ከቤት እሺ
አሽቀንጥሬ አጅን ውስጥ ለምን ወርወራ እንደውም ጎበዝ እንዲሉሽ በቪዲዮ እየቀረጽሽ አድርጊ። እሺ ቪዲዮ እየቀረጽኩ ነው ማለት ቪዲዮ እየቀረጽሽ ተመልካቾችሽን ጎበዝ እንዲሉሽ አንቺ እሷን ይዘሽ እጇን ይዘሽ አውጥተሽ ከዚህ ቤት አትመጭም ብለሽ አናቷ ላይ በሯን ዝጊ። እሺ እሱም ሲመጣ አናቷ ላይ በሩን ዝጊባት ወርወረሽ አውጥተሽ። እሺ እንግዲህ ከዛ እሱም ደግሞ ሲመጣ እየሰማሽ ነው። እሱም ደግሞ ሲመጣ ጆሮን ይዤ ሁሉም ነገር ለኔ ያርግልኝ ማለት ለኔ እኩል አርግልኝ። ለምን አንቺ ክፍል ቤት አንድ ክፍል አይደል ያለሽ? እዛ ክፍል ይማን ትኖር። እሺ አንቺ እኔ ደግሞ ትልቁ ቤት ልኖር። እሺ ማዘርዬ፣ እሺ እንደዛ ነው ማለት አሁን ሂጂና እንደዛ አሁን። እሺ በቃ አሁን ነው ማለት ነው። እና ልሸኞት ታዲያ? አይ አስሸኝኝ። እሺ በቃ ወይኔ ልሸኝሽ እንዴ? ኧረ ችግር የለም እሄዳለሁ። በቃ ስለመጣሽ አመሰግናለሁ። በቃ እኔ ገብቼ ሁሉም ነገር እንዳላችሁኝ አደርጋለሁ። እሺ ማዘር አመሰግናለሁ። ግን በጣም ነው የማመሰግነው። እና ሰላም ልበሉት ታዲያ? ለነገሩ ጉንፋን ይዞኛል ብሎች። እሺ ደህና ደሩ። በቃ እሺ ደህና ዋሉ። በቃ እሺ ችኩል አትበይ። እሺ ረጋ በይ ልጄ፣ ረጋ በይ። እሺ ተረጋጊ። አዎ እሺ ሂጂ። እሺ እናቴ። እሺ እንግዲህ ገና እየወጣች ነው። ዞር እያለች ታኛለች። ዝም ብላ አትሄድም እንዴች? ኧረ ግን የተጠራጠረች ይመስለኛል። ቁንብስ እያለች ታኛለች። ግን እንዴት ነው ያላወቀች? እኔ ታውቀኛለች ብዬ ነበር። ድምጼን ራሱ 120 ጊዜ ነው ለመቀየር ሰው እያወራሁኝና እንዴት እንዳላወቀችኝ። አቤት ምሾድ። እኔ ግን ሰው እንዲህ ብሎ ራሱ ይመጣ አይሸውደኝ። ታየኝ ቁሜ ራሱ አላወራም። በጣም የዋናት ግን ታጠፈችልኝ። እንደዚህ ብቅ እንዳትል እስከ ካሜራ ሩጬ ነው። አሁንስ ቁሜ ከሷ ጋር አላወራ ማለት ነው። ውይ ያለኝን ሁላ ነው የወሰደችብኝ። ምን እንዳወራው ራሱ አላውቀውም። እና ምንድነው ላግዘውት ምናምን ትለኛለች። እንዴ ራሷን አታግዝም። ለማንኛውም ይህንን ይመስላል የዛሬ ቪዲዮዬ። አቤት ግን ሰይድ ሚስቶች ካስተዋይ አይደሉም። እኔማ ቤታቸው ድረስ ሂጄ ምግብ አስቀርቤ እበላለሁ በዚህ አይነት። ለማንኛውም ማለት ነው ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።